አንተና አይደል ባለፈው እርጎ የገረፍከው ልጅ ሰምቻለሁ። እኔ ጋሺ ምንድነው የሚያሰሩት እርሶ ግን? ጣሪያውን ቆርቆሮ እንድታለብስልኝ ነበር። ትችላለህ? አይ ጋሺ ኮፍያው ሚስማር የሚባለውን አወቁት። ገና ከሩቅ ሲያይ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም ይለኝ። እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነኝ ጋሺ። ቆንጆ አድርገህ ነው የምትሰራው ማለት ነው። አይጠራጠሩ፣ እኔ መሰራለሁ። ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም፣ ታፍራለች። ፀሐይን ተዋል፣ ዝናብ የማይደፍረው ቆርቆሮ ነው ማለብስሉ። አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ፣ አላነሳም። ምን አልከኝ? ማለቴ ሌላስ ምን ያሰራሉ? ቀለምም አስቤያለሁ፣ ግን ትችላለህ? አይ ጋሺ ከጀርባው ያለውን እርሳሳሙን ፎቅ አወቁት። ሙሉ ህንጻውን እርሳስ ነው የቀባሁት ጋሺ። በእርሳስ ህንጻ በቀባት አይከብድም? መቅረጹ ትንሽ ይከብዳል። እኔ እኮ በጥርስ ብሩሽ ስቴዲየም የቀባው ልጅ ነው። አንድ ማንኪያ የለውዝ ቅቤ ለ15 ዳቦ ነው የምቀባው ቤት ራሱ ጋሺ። ምትገርም ነህ። ለመሆኑ ግንባር ምን ነው? እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀባው አንዷ ከ8ኛ ላይ አዘል እሷን ላድን አብሬ ያዘለልኩ 2ኛ ፎቅ ላይ ደረስኩባት። እዚህ ካፏ ጋር እሷን ስገፋት መስኮት ነበረ፣ እሷ ገባች። እኔ ትንሽ የህንጻው ጠርዝ ፋቀኝ እዚህ ጋር። የሚገርም ነው። እሱ አይገርምም ጋሼ። ቀና ስል ህንጻው እኔ በዘለልኩበት በኩል ተቀብቶ አልቋል። ዝቅ ስል ለካ መቀቢያውን ብሩሹን ይዤው ነው የዘለልኩት ጋሼ። ጉደኛ ናሻውን